የማክበር ሰላምታዬን እያቀረቡ እነሆ አስገራሚ የስነ ተዋልዶ ዜናዎችን ይዤላችሁ ቀርቤያለሁ። እኔ በላው ሳጣ ልጄ ጥርስ አወጣ ተብሎ ነበር ያኔ። አሁንስ የበለጠ ይግረማችሁ። በትግራይ ክልል ግጀት ወረዳ የሆኑት ወይዘሮ ጸጉ ተስፋዬ በአንድ ጊዜ 4 ልጆቿን በሰላም በጤና ተገላገለች ተባለ። ከዚህም ጋር በተያያዘ ዶክተር ሸዋንግዛው አለሙ በዘርፉ ያሉ ባለሙያ ናቸው። እሳቸው በስልክ ጥሪ አንዳንድ ማብራሪያ ይሰጡናል። ይከታተሉ። አመሰግናለሁ። እንግዲህ አንዲት እናት በአንድ ጊዜ 4 ልጆችን ወይም በሳይንሱ ዓለም ኳድራፕሌትስ የምንለውን የምትጸንስባቸው መንገዶች በዋናነት በሁለት ይከፈላሉ። ሂደቱ በተፈጥሮ ወይም በሕክምና እርዳታ ሊከሰት ይችላል። እንግዲህ በተፈጥሮ መንገድ ስንል ይህ በጣም አልፎ አልፎ የሚከሰት ሲሆን በሁለት መንገድ ሊሆን ይችላል። በርካታ እንቁላሎች መውጣት ወይም አንዲት እናት በወር አበባ ዑደቷ ወቅት ከአንድ በላይ ለምሳሌ 4 እንቁላሎች ካመረተችና 4ቱም በተለያየ የወንድ ዘር ፍሬዎች ከዳበሩ 4 ልጆች ይፈጠራሉ። እነዚህም ልጆች ተመሳሳይ ያልሆኑ ወይም ፍራተርናል ይባላሉ ማለት ነው። ሁለተኛው ደግሞ የዳበረ እንቁላል መከፋፈል ነው። አንድ ጊዜ ከዳበረ በኋላ ለሁለት ወይም ከዚያ በላይ ተከፋፍሎ ተመሳሳይ መንትዮች ሊፈጠሩ ይችላሉ። ለምሳሌ 2 የዳበሩ እንቁላሎች እያንዳንዳቸው ለሁለት ሲከፈሉ ወይም ለ4 ልጆች መሆን ይችላሉ ወይም 4 ልጆች ይፈጠራሉ ማለት ነው። በሕክምና እርዳታ ወይም አሲስትድ ሪፕሮዳክሽን የምንለው በአሁኑ ጊዜ 4 እና ከዚያ በላይ ልጆች በብዛት የሚወለዱበት በሕክምና ምክንያት ነው። ይህም አንደኛው የመካንነት ሕክምና ወይም ፈርቲሊቲ ድረግስ እናቲቱ እንቁላል እንድታመርት የሚሰጡ መድኃኒቶች ከወትሮ በተለየ ብዙ እንቁላሎች እንድታመጣ ወይም እንድታመርት ሊያደርጋት ይችላል። ሌላኛው በቤተ ሙከራ የሚደረግ የጽንስ ማዳበር ወይም IVF የምንለው ስኬታማ የመሆን እድሉን ለመጨመር ከአንድ በላይ የዳበሩ ጽንሶች ወደ እናቲቱ ማህፀን በሚገቡበት ጊዜ 4ቱም ተጣብቀው ሊያድጉ ይችላሉ። እንግዲህ ያው ወደዛ አብዛኛው ጊዜ የገጠር ክፍሎችም ስለሆነ ይህ በትግራይ ክልል የተከሰተው ምናልባትም ተፈጥሯዊ ሊሆን ይችላል። እንግዲህ እዛ አካባቢ እንደዚህ አይነት ህክምናዎች ላይኖሩ ስለሚችሉ ስለዚህ ከላይ ካወራናቸው በተፈጥሯዊ መንገድ 2 አይነት መንገድ አሉ። እንግዲህ በርካታ እንቁላሎች በተለመደ 1 እንቁላልና 2 እንቁላል ነበር የሚወጣው 3-4 እንቁላል ወጥተው ሊሆን ይችላል። ሌላኛው ደግሞ ከዳበረ በኋላ ሲከፋፈል ለ4 የተከፋፈለበት ጊዜ ሊሆን ይችላል። አመሰግናለሁ።